በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ሰላማ ከሳቴ ብርሃን ወይም ቅዱስ ፍሬምናጦስ። ቅዱስ ፍሬምናጦስ የተወለዱት ታይር በምትባል ቦታ በምስራቃዊ የሮማ ነገሥት በአራተኛው ክፍለ ዘመን መጀመሪያዎቹ ሲሆን ማንም መርምሮ ሊደርስበት በማይችለው በእግዚአብሔር ሐሳብ ወደ ኢትዮጵያ መጥተው ክርስትና ከመሰረቱት ዋነኛው አባት ሆኖ በመቆጠር ሀገራችንን ከሌሎች ክርስቲያን ሀገሮች ጋር ያስተዋወቁ ያስተካከሉ በአክሱም ዘመነ መንግስት የተወደዱና የተከበሩ በመላው ኢትዮጵያ የክርስትናን ሃይማኖት ተከታዮች የተከበሩ ታላቅ አባት ናቸው። አባታችን ቅዱስ ፍሬምናጦስ የ12 ዓመት ልጅ እያለ ሜሮጵዮስ የተባለ ነጋዴ ፈላስፋም የነበረ መርከበኛ ይዞት ወደ ሀገራችን መጣ። ከእርሱም ጋር ወንድሙ ኤድሲዮስ የተባለ አብሮት እንደነበር ይታወቃል። እነዚህም ሁለት ወጣቶች አስከትሎ የመጣው ሜሮጵዮስ በቀይ ባህር አካባቢ ይኖሩ የነበሩ ሰዎች በጣሉለት አደጋ በዚሁ እንደሞተ ታሪኩ ይነገራል። ይህም በንጉሥ ኢዛና ዘመነ መንግስት ሆነ። ፍሬምናጦስና ኤድሲዮስ ግን በወቅቱ የአክሱም ንጉሥ የነበረው ንጉሥ ታዚር ጋር አድገዋል። ንጉሱ በአእምሮ መብሰላቸውን ተመልክቶ ፍሬምናጦስ በጅሮንድ ኤድሲዮስን ጋሻ ጃግሬው አድርጎ ሾማቸው። ከዚያ በኋላ ንጉሥ ታዚር ሲያርፍ ወደ ፈለጉበት እንዲሄዱ ነፃ ስለተለቀቁ ኤድሲዮስ ወደ አገሩ ተመልሶ ሄዷል። አባታችን አቡነ ሰላማ ከሳቴ ብርሃን ግን ወንድሙን ሸኝቶ በጨለማ የሚኖረውን ሕዝብ ትቼ ወደ ሀገሬ አልመለስም በማለት የኢትዮጵያን ሕዝብ በማፍቀር እንደቀረ ታሪክ ያስረዳናል። የቅዱሳን ፍቅራቸውም እውነትም ልብ ይነካል። በሀገራችን ኢትዮጵያ ክርስትና ነገስታቱ የታወቀ ቢሆንም ኢትዮጵያዊ ጃንደረባ ስርዓተ ንስሐ፣ ስርዓተ ጥምቀት፣ ስርዓተ ቅዳሴ፣ ስርዓተ ቅዱስ ቁርባን የሚያከናውን ጳጳስ ስላልነበረ ይህን የተመለከቱ ነገስታት ኢዛናና ሳይዛና ጵጵስና እንዲያመጣ አባታችን አቡነ ሰላማን ወደ ግብጽ ላኩት። አባታችንም ወደ ግብጽ በመሄድ ስርዓቶቹን በመማር በቅዱስ አትናቴዎስ አንብሮተ እድ ኤጲስቆጶስ ዘአክሱም ወዘኩላ ኢትዮጵያ ተብሎ ጵጵስና ተቀበለ። ወደ ሀገራችን ከተመለሰ በኋላ መጀመሪያ ነገስታት ኢዛናና ሳይዛናን አጥምቆና አቁርቦ አብርሃ ወአጽብሃ በማለት ስመ ክርስትና ሰጣቸው። በመቀጠልም በመላው ሀገራችን እየተዘዋወረ በማስተማር ስርዓቱን ፈጽሟል። ከዚህም የተነሳ ጨለማን አስወግዶ ብርሃንን የገለጠ ቀዳማዊ የምድረ ሀበሻ ታላቅ ሐዋርያ ነው። የቀናች ሃይማኖትን በማስተማር ጨለማውን ብርሃን በማድረጉ ብርሃን ገላጭ ሰላማ ተብሏል። የሐምሌ ወር ስንክሳር አባታችን አቡነ ሰላማ በኢትዮጵያ እና ኤርትራ በመላው ምድረ ሀበሻ በኪደተ እግሩ ተመላልሶ ወንጌል እንዳስተማርና ስፍር ቁጥር የሌላቸው ድውያንን ፈውሶ ሙታንን እንዳስነሳ ገድሉ ያስረዳናል። በተለያዩ ባዕድ አምልኮ ያመልክ የነበረ የሕዝብም በጣፋጭ ስብከቱ እግዚአብሔርን ወደ ማመን መልሶታል። በጸሎቱ አጋንንትን ጠራርጎ ከሀገራችን በማስወጣት ሰላም የሰጠን የሰላም አባት ነው። ሰላማ ማለት ሰውና እግዚአብሔርን የሚያስታርቅ ማለት ነው። አባታችን አቡነ ሰላማ ከሳቴ ብርሃን በ350 ዓመተ ምህረት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ እንዲታወጅ አድርጓል። አቡነ ወይም አባታችን የሚለውን ማዕረግ ለመጀመሪያ የተሰጠው ለእርሱ ነው። ጻድቁ አባታችን በዕድሜም በጸጋም ትልቅ አባት በመሆኑ ከኋላው ለመጡት ብዙዎች ቅዱሳን መምህራቸውና አባታቸው ነው። ለዚህም ነው አባታችን ቅዱስ ያሬድ ጻድቁ አባታችን በዕድሜም በጸጋም ትልቅ አባት በመሆኑ ከኋላው ለመጡት ብዙዎች ቅዱሳን መምህራቸውና አባታቸው ነው። ለዚህም ነው አባታችን ቅዱስ ያሬድ ብርሃንን ለመግለጥ ወደ ሀገራችን የተላከ መምህራችን ማለቱ ነው። በልጅነቱ የመጣው አባታችን አቡነ ሰላማ ከሳቴ ብርሃን የሀገራችን ፍቅር አስገድዶት እስከ ዕለተ ዕረፍቱ በሀገራችን የኖረ ሲሆን በእነዚህ ጊዜያቶች ውስጥ ከሰራቸው የተለያዩ ድንቅ ስራዎች ውስጥ በጥቂቱ የሚከተሉት ናቸው። አንደኛ፣ ወንጌል የሚያስተምሩና የሚያጠምቁ የሚያቆርቡ ካህናትና ዲያቆናቱን ሾመ። 2. ለምዕመናን መካሪ የንስሐ አባት እንዲኖራቸው አድርጓል። 3. ከአብርሃ ወአጽብሃ ጋር በመሆን አብያተ ክርስቲያናት አንጿል። 4. ቅዱሳት መጻሕፍትን ከሱሉስ ከዕብራይስጥና ከግሪክ ወደ ግዕዝ ቋንቋ እንዲተረጎሙ አድርጓል። 5. የሳባውያን ፊደል አቀማመጥ በማስተካከል ከግራ ወደ ቀኝ መጻፍንና የማንበብን ዘዴ በማስተማር በተጨማሪ ፊደላትን የተለያየ ድምፅ እንዲኖራቸው በመጨመር ብዙ ውለታ የዋሉልን ታላቅ አባት ናቸው።